እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በስራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዛለን። ወደ ትዳራችን እንጋብዛለን። ወደ ስራችን እንጋብዛለን። ወደ ቤታችን እንጋብዛለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ስራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ።
እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባት ነህ፣ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በእኔ ጉዳይ እልል ስለማይል አመሰግንሃለሁ። ጠላት በእኔ ጉዳይ ስለማያመሰግን አመሰግንሃለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግንሃለሁ። ወደቀ ሲሉ ስለምታነሳኝ አመሰግንሃለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግንሃለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለእኔ እንዳንተ ማንም የለም። ከፍ ከፍ አደርግሃለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ በነገር ሁሉ ባርክሃለሁ። ለእኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባረካቸው አመሰግንሃለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግንሃለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግንሃለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግንሃለሁ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናሃለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግንሃለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግንሃለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግንሃለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባረክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለእኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ። ተስፋ አትቁረጡ። እግዚአብሔር አለ፣ ይመጣል፣ ሊረዳችሁ ሊያግዛችሁ ይመጣል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይህንን ጸሎት የሚሰሙ ጉልበት ሁናቸው፣ ጉልበት ይለቀቅላቸው፣ ኃይል ይለቀቅላቸው። 2017ን የረዳሃቸው አቅም የሆንካቸው፣ ጉልበት የሆንካቸው፣ ሞትን ያሻገርክ እግዚአብሔር ሆይ አሁን አዳዲስ ምዕራፎች ይከፈቱላቸው።
እግዚአብሔር ሆይ ዛሬ ልናመሰግን የመጣ ነው። ነገር ግን የተሻለ የህይወት ምዕራፍ ይከፈትላቸው። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። እግዚአብሔር ሆይ በማያውቁት መንገድ ውስጥ ጠላት በሞት ምዕራፍ ጠላት በሞት የህይወት ስርዓት ውስጥ እንዲጓዙ ሊያደርግ ቢሞክርም ነገር ግን አልቻለም። አንተ ጉልበት የሆንክ ስላሻገርከን እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። ረዳህን፣ አገዝከን፣ ጉልበት ሆንከን። ስምህ ይባረክ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እናመሰግንሃለን። ዳዊት እንደዚህ አለ፣ መዝሙረኛው ዳዊት እንደዚህ አለ፣ አቤቱ ጉልበቴ ሆይ እወድሃለሁ አለ። አቤቱ ጉልበቴ ሆይ እወድሃለሁ አለ። ጉልበት የሆነን እግዚአብሔር፣ አቅም የሆነን እግዚአብሔር፣ ብርታት የሆነን እግዚአብሔር ይገባዋል ምስጋና፣ ይገባዋል ምስጋና። እንደ ጠላት ስላልሆነብን፣ እንደ ዕቅዳቸው ስላልሆነብን እግዚአብሔርን እናመሰግናለን። ጥበቃው ስላልተለየን እግዚአብሔርን እንባርከዋለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር ሆይ ይህንን ጸሎት እየሰሙ ያሉ በተለያየ ዓለም ክልል ላይ ሆነው የሚሰሙ ከኔ ጸሎት ጋር ተስማምተው እየጸለዩ ያሉ አሁን በጌታ በኢየሱስ ስም ደጆቻቸው ይከፈት። እንደ 2017 እንዳይሆን መንገዳቸው ከዛ የተሻለ እንዲሆን፣ ከዛ የተሻለ የህይወት ስርዓት እንዲያገኛቸው፣ ከዛ የተሻለ በረከት እንዲያገኛቸው፣ ከዛ የተሻለ ደጆች እንዲከፈቱላቸው በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጸልያለሁ። መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 45 ላይ እንደዚህ ይላል፣ እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ይከፈቱ ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህም የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ። በቁልምጫ ስምህ ጠራሁ፣ አንተ ግን አላወቅከኝም። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም፣ ከእኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅኩ፣ አንተ ግን አላወቅከኝም። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ሌላ የረዳችሁ የለም። ከእግዚአብሔር ሌላ ጉልበት የሆናችሁ የለም። ከእግዚአብሔር ሌላ አባት የሆናችሁ የለም። ከእግዚአብሔር ሌላ አቅም የሆናችሁ የለም። ብዙ ጊዜ ሞከርን፣ ብዙ ጊዜ ሰዎች እንዲረዱ፣ ብዙ ጊዜ ግራና ቀኝ ተመለከትን። ነገር ግን ረዳት የለንም፣ አላገኘንም። ረዳታችን እግዚአብሔር፣ አጋዣችን እግዚአብሔር ብርታታችን ሆኖ ተመልክተነዋል። ስለዚህ እናመሰግናለን። ቀኝ እጆቻችንን እንድትይዝ እግዚአብሔር ሆይ እንድትመራን፣ መንገድ እንድታሳየን እግዚአብሔር ሆይ የፍሬያማነት ዓመት እንዲሆን ከፊት ለፊታችን ያለው የበረከት ዓመት እንዲሆን እግዚአብሔር ሆይ ካንተ ጋር የበለጠ የምንነካካበት፣ አንተን የበለጠ የምናውቅበት፣ አንተን የበለጠ የምንረዳበት፣ አንተን የበለጠ እግዚአብሔር ሆይ የምንገነዘብበት ዓመት እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ በዚህ ሰዓት የተጨነቁ ሰዎች ካሉ፣ እግዚአብሔር ሆይ ግራ መጋባት ውስጥ ያሉ ካሉ ቀኝ እንድትረዳቸው፣ ካሉበት ጥያቄና ቋጥሮ ነፃ እንድታወጣቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ እነርሱም እንደሌሎች የምስክርነት ቀናቸው እንዲፈጥን እግዚአብሔር ይህንን አደረገልኝ፣ እግዚአብሔር ጎበኘኝ እንዲሉ ሐና ልክ ብዙ ጊዜ ጸልያ የጸሎታን መልስ ሳሙኤልን ስትወልደው ሐዘን በፊቷ ላይ አልታየም ነበር። እግዚአብሔር ሆይ አሁንም ጸልያለሁ፣ በተደጋጋሚ ያነቡ እያለቀሱ እየጸለዩ ያሉ የጸሎታቸው መልስ ፈጥኖ እንባ ከዓይናቸው ላይ ይታበስ። የምስክርነት ጊዜያቸው ይፍጠን።
የምስክርነት ጊዜያቸው ይፍጠን። አንተ ጉልበት እንድትሆናቸው፣ አንተ አቅም እንድትሆናቸው፣ አንተ ብርታት እንድትሆናቸው በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸልያለሁ። ማን አለን ካንተ ሌላ የሚረዳን? ማን አለ ካንተ ሌላ ጉልበት የሚሆነን? ማን አለ ካንተ ሌላ አቅም የሚሆነን? አንተ እግዚአብሔር ሆይ ብቸኛ ረዳታችን ነህ። እንባችንን ያበስክ፣ ሞታችንን ወደ ሕይወት የቀየርክ እውነተኛ እረኛችን፣ በመንፈስ እያበረታህን፣ ጉልበት እየሆንከን፣ እግዚአብሔር የጠላትን ወጥመድ ሁሉ እየበጣጠስክ እዚህ አድርሰህናል። ስምህ ይባረክ። እናመሰግንሃለን። ዛሬ ልንገዛልሃለን። ልባችንን በፊት እናፈሳለን። ይገባሃል ምስጋና፣ ይገባሃል አምልኮ፣ ይገባሃል ጌታ ሆይ፣ ይገባሃል እልልታ፣ ይገባሃል ውዳሴ። ለኛ እንዳንተ ያለ የለም። እልልታ እናቀርብልሃለን፣ ምስጋና እናቀርብልሃለን። እግዚአብሔር ሆይ ሞትን ወደ ሕይወት አሻግረሃል። ጥፋትን እግዚአብሔር ሆይ ወደ ሕይወት አሻግረሃል። ኪሳራን ወደ በረከት ቀይረሃል። እግዚአብሔር እጆቻችንን ይዘህ መርተህናልና እናመሰግናለን። በዚህ ሰዓት እግዚአብሔር ሆይ እንጸልያለን። አቅም ለሚፈልጉ፣ ብርታት ለሚፈልጉ፣ ጉልበት ለሚፈልጉ ቀናቸው እንዲባረክ፣ ስራቸው እንዲባረክ፣ ትዳራቸው እንዲባረክ፣ በእነሱ ላይ የተነጣጠረ ቀስት እንዲሰበር፣ በልጆቻቸው ላይ የተነጣጠረ ቀስት እንዲሰበር፣ በስራዎቻቸው ላይ የተነጣጠረ ቀስት እንዲሰበር እግዚአብሔር የትኛውም እግዚአብሔር ጠላት ካስቀመጠው ወጥመድ ማምለጥ እንዲችሉ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። አዲስ ደጆች ይከፈቱላቸው። እግዚአብሔር ሆይ ካንተ ጋር የተስማሙ፣ ካንተ ጋር እግዚአብሔር ህብረት የሚያደርጉ አዲስ ደጆች ይከፈቱላቸው። ከነርሱ ላይ የድግግሞሽ ሕይወት ይሰበር። አዲስ ምዕራፍ ይከፈትላቸው። የድግግሞሽ ሕይወት ይሰበር። የአያቶቻቸውን የአባቶቻቸውን እግዚአብሔር ሕይወት እንዲደግሙ የሚያደርግ የሚያንከራት ግራ የሚያጋባ መንፈስ ከነሱና ከዘራቸው ላይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለዘላለም እንዲሻር እጸልያለሁ። በደም ጉልበት ይሻር። እግዚአብሔር ሆይ እንባቸው ይታበስ። መሳቅ እንዲጀምሩ ጸልያለሁ። ረፍት እንዲጀምሩ ጸልያለሁ። ድካም ውስጥ ያሉ እግዚአብሔር ረፍት እንዲጀምሩ ጸልያለሁ። ለ430 ዓመት እስራኤላውያን በባርነት እያሉ ወደ አንተ ሲጮሁ ጌታ ሆይ የእስራኤላውያንን ጩኸት ወይም የሕዝቤን ጩኸት ሰምቻለሁ እንዳልክ እግዚአብሔር ሆይ በተለያየ ጥያቄ ውስጥ ያሉ፣ በተለያየ ቋጠሮ ውስጥ ያሉ አሁን እጸልያለሁ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እዚህ እየጸለዩ ያሉ ወዳጆቼን፣ ወንድሞቼን፣ እህቶቼን፣ አባቶቼን፣ እናቶቼን እግዚአብሔር ሆይ እንድትረዳቸው፣ ጉልበት እንድትሆናቸው፣ የጸሎታቸው እግዚአብሔር መልስ እንዲፈጥን በኢየሱስ ስም፣ የምስክርነታቸው ጊዜ እንዲፈጥን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ደስታ ወደ ቤታቸው ይግባ፣ ኃይል ወደ ቤታቸው ይግባ፣ ባለጠግነት ወደ ቤታቸው ይግባ፣ አንተን መፍራት ወደ ሕይወታቸው ይግባ። እግዚአብሔር ሆይ የክርስቲያንን የሕይወት ሥርዓት የሚኖሩበትን ጸጋ ይለቀቅላቸው። አንተ ኃይልና ጉልበት እንድትሆናቸው ጸልያለሁ። አንተ ኃይልና ብርታት ጉልበት እንድትሆናቸው ጸልያለሁ። በስደት ላይ ያሉ፣ በሰው ሀገር ያሉ፣ እንዴት እሆናለሁ፣ ወዴት እሄዳለሁ፣ ምን እሰራለሁ ብለው ግራ እየተጋቡ ያሉ አሁን እጸልይላቸዋለሁ። በኢየሱስ ክርስቶስ ስም ያንተ እጅ ይንካቸው፣ ያንተ ጣት ይንካቸው። እግዚአብሔር እርዳታ በሚያስፈልጉት ጉዳይ ላይ ሁሉ አንተ ቀድመ እንድትነካቸው ጸልያለሁ። እውነተኛ እረኛችን እግዚአብሔር ሆይ እንድትመራቸው፣ አቅም እንድትሆናቸው፣ እግዚአብሔር እጥረት ከነሱ ላይ እንዲሰበር፣ የእጆቻቸውን ሥራ በኃይል እንድትባርክ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ሆይ ከየትኛውም የሞት ጥፋት አደጋ እንድትጠብቃቸው በኢየሱስ ክርስቶስ ደም እንዲሸፈኑ እግዚአብሔር ሆይ ጸልያለሁ። ክፉ አያገኛቸው፣ ጥፋት አያገኛቸው። በሌሊታቸው ላይ በማለዳቸው ላይ ያንተ መንፈስ አስቀድመ እንድታገኛቸው ጸልያለሁ።
ያንተ መንፈስ ይለቀቅላቸው። ማለዳቸው ላይ ምሽታቸው ላይ ያንተ መንፈስ በኃይል ይለቀቅ። ጉልበት እንድትሆናቸው ጸልያለሁ። እግዚአብሔር ሆይ አቅም ስለምትሆነን ጉልበት ስለሆንከን እናመሰግናለን። ጸሎታችንን ስለሰማ ስምህ ይባረክ። እግዚአብሔር ሆይ አዲስ ምዕራፍ ስለምትከፍትልን ደግሞ እናመሰግናለን። ከዚህ ጸሎት ጋር ተስማምተው ለጸለዩ ሁሉ ደጆች ይከፈቱላቸው፣ በሮች ይከፈቱላቸው። ስምህ ይባረክ። እናመሰግናለን። ደግሞ በሌላ ቀን በተሻለ በማለዳ በሌሊት ጸሎቶች ሁሉ ስለምትባርከን እናመሰግናለን። ጸሎታችንን ስለሰማ እናመሰግናለን። አሜን። በጌታ ኢየሱስ ክርስቶስ አሜን፣ አሜን፣ አሜን።